አሎ እንዴት ናችሁ? እንግዲህ በአዲስ ዩቲዩብ መተናል። አሁን ከዚህ በኋላ እንግዲህ ስቴዲየሞች እየዞርን እናስጎበኛለን በሚል ተነስቻለሁኝ። ዛሬ እንግዲህ አንድ ብዬ የጀመርኩት ሆሳና ስቴዲየም ነው። አብዩ ኤርሳቦ ስቴዲየም ይባላል። ያው ትሪፑን ላይ እንደምታዩት አብዩ ኤርሳቦ ተብሎ የተሰየመ ነው። እንግዲህ ስለዚህ ስቴዲየም አሰያየም ምን እንደሆነ ባላቅም በእርግጠኝነት የሆሳና ተወላጅ ሆናችሁ እንደምታስረዱኝ ተስፋ አደርጋለሁ። እና በጣም ደስ የሚል ነገር ነው ያየሁት ስቴዲየሙ ላይ አርቲፊሻል ሳይሆን በራሱ ሳር ያደገ በራሱ ማለትም በተፈጥሮ ሳር የተሰራ ስቴዲየም ነው። ትሪፑን አለው፣ ዙሪያው ትሪፑን ነው። ጣራ ያለው ትሪፑን ለብቻ አለ። እንግዲህ ይሄ በእንጨት የምታዩት ደግሞ ባለፈው በቅርቡ ብሔር ብሔረሰቦች ሲከበር ትርኢት ለማሳየት የተሰራ ነው። አሰራሩ ራሱ ግን በእንጨት እንዴት እንደተሰራ በጣም የሚገርም ነው። ያው እንግዲህ ከዚህ በተሻለ ከኔ በተሻለ ሆሳና ተወላጅ የሆኑ ልጆች በደንብ ያስረዷቸዋል ብዬ ተስፋ አረጋለሁ። በመቀጠልም ይሄ ቦታ ሂድልኝ፣ ይሄ ቦታ አሳየን የምትሉኝ ካለ ለማሳየት በጣም እርግጠኛ ሆኜ የምነግራችሁ ፈቃደኛ ነኝ። እና ዩቲዩቤን ሰብስክራይብ፣ ላይክ እና ሼር እያረጋችሁ ተከታተሉ። ፒስ አያ